ውድ ተመልካቾች የእግዚአብሔርን በረከት የወላጅን ምርቃት ለማግኘት ምን ያህል ርቀት ትጓዛላችሁ? የወደዳችሁትን ሰው የትዳር አጋር ለማድረግስ ምን ዋጋ ትከፍላላችሁ? ዛሬ የቅዱስ እግዚአብሔርን በረከት ፍለጋ ከማህፀን እስከ ስደት የተደረገን ፍልሚያ ያፈቀሩትንም ሰው ለማግባት የተገበሩን 17 ዓመታት እንዳስሳለን። የዛሬው ዝግጅታችን አንዳንዶች እስከ መጨረሻው ህቅታ የሚታገሉለትን አንዳንዶች ደግሞ ከምንም የማይቆጥሩትን የእግዚአብሔርን ቃል ኪዳን ቸል ማለትና የሚያስከፍለውን መራራ ውጤት ቁልጭ አድርጎ ያሳየናል። ያታለሉ ሲታለሉ ከምንም በላይ የአምላክን በረከት የፈለጉ ሲያገኙትና ያጣጣሉት ደግሞ ዋጋ ሲከፍሉ የልዑል እግዚአብሔር አሰራር እንዴት ባለ መንገድ ተፈጻሚ እንደሆነ ለመረዳት ይህ ቪዲዮ ጥሩ ማሳያ ነው። ውድ ተመልካቾች የሆድ ረሃቡን ለማስታገስ ነፍሱን ስላስራበው ቀስተኛና የእግዚአብሔርን በረከት ያባትን ምርቃት ውርስ ምን እንደሆነ ስለገባው ሰው ለመስማት ተዘጋጁ። እስከ ዝግጅቱ መጨረሻ አብራችሁኝ ብትቆዩ ለፍቅር ስለተከፈለ አድካሚ ዋጋና ማታለል ስላመጣው መታለል ነግራችኋለሁ። ይህ የመጽሐፍ ቅዱስ ታሪኮች 9ኛው ክፍል የያዕቆብና ኤሳው ታሪክ ነው። ውድ የመባ ቲቪ ተመልካቾች አብረን ብዙ ተጉዘናል። እናንተ ቪዲዮዎቻችንን እየተመለከታችሁ እኛ ደግሞ ያዘጋጀናቸው ቅዱስ እግዚአብሔር ብዙ አስተምሮናል። ባሳለፍነው ዓመት 100,000 ቤተሰቦችን ለማፍራት ስንጠይቃችሁ በአጭር ጊዜ ውስጥ ትብብራችሁን አሳይታችሁናል። በእግዚአብሔር ስም እናመሰግናለን። ዛሬም 76.8% የምትሆኑ ተመልካቾቻችን ቻናላችንን ሰብስክራይብ እንዳላደረጋችሁ የዩቲዩብ መረጃ ያሳያል። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩን ጠይቃለን። በያዝነው ዓመት መጨረሻ 500,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደወል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። የአብርሃም ልጅ ይስሐቅ ርብቃን ያገባው በ40 ዓመቱ ሲሆን በጣም ይወዳትም ነበር። ይስሐቅና ርብቃ በ20 ዓመት የጋብቻ ሕይወታቸው ወልደው ለመሳም አልታደሉም ነበር። በዚህ የተነሳም ያብራካቸው ክፋይ የሆነ ፍሬ ይሰጣቸው ዘንድ አምላክን አብዝተው ተማጽነውታል። እግዚአብሔር ጩኸታቸውን ሰምቶ በርብቃ ማህፀን ያዕቆብንና መንትያው ኤሳው ተጸነሱ። ነገር ግን በልመናና ጩኸት የተጸነሱት ያዕቆብና ኤሳው ገና በማህፀን ውስጥ ሳሉ እየተገፋፉ እናታቸውን ያሰቃዩ ጀመር። በዚህ የተሰቃየችው ርብቃ እንደገና ጽንሱን ወደ ሰጣት አምላክ ምህረትን በመለመን ጮኸች። በዚህ ጊዜ በማህፀኗ የተቀረጹት ልጆቿ እስከሚወለዱና ከተወለዱም በኋላ እድሜ ልካቸውን የሚጣሉ አንዱ በሌላው ላይ የተነሳ እንደሚጣላው በራእይ ተረዳች። ይህንን ምስጢር በልቦናዋ ያዘችው እንጂ ለባሏ አልነገረችውም ነበር። ሕፃናቱ ሲወለዱ እንደተነገረው ትንቢት አንዱ ከሌላው የማይመሳሰል ሰው ሆነው ተወለዱ። በኩሩ ኤሳው እንደ ጽጌረዳ አበባ ሰውነቱ ሁሉ ቀይና ጸጉራም ሆኖ በኋላ የተወለደው ያዕቆብ የወንድሙ የኤሳውን እግር ይዞ ወደዚህ ዓለም መጡ። የኋለኛው በዚህ ግብሩ ያዕቆብ ተብሏል። ያዕቆብ ማለት ተረከዝ ያዥ ወይም አሰናካይ ማለት ነው። ከአያቱ አብርሃምና ከአባቱ ይስሐቅ ቀጥሎ ሶስተኛው የሕዝበ እስራኤል አባት ተብሎ የሚታወቀው ያዕቆብ ወላጆቹ ይስሐቅና ርብቃ በጋብቻ በተጣመሩ 20ኛው ዓመት ላይ ተወለደ። እሱ ሲወለድ አባቱ የ60 ዓመት ጎልማሳ ነበር። ታላቁ ልጅ ስሙ ኤሳው ይባላል። ታናሽየው ደግሞ ያዕቆብ። ኤሳው ከቤት ውጪ መዋል የሚወድ ጎበዝ እንስሳት አዳኝ ሆነ። ያዕቆብ ግን ቤት ውስጥ መዋል ያስደስተው ነበር። ኦሪት ዘፍጥረት የአብርሃም ልጅ ስለሆነው ስለ ይስሐቅ ብዙ ነገሮችን አይነግረንም። እጅግ በጣም ታዛዥ ልጅ እንደነበረ የምናውቀው አብርሃም ሊሰዋው በነበረ ጊዜ በፈቃደኝነት በአባቱ ላይ በመታመን ሲታዘዝ በማየታችን ነው።
የይስሐቅ ታሪክ ለያዕቆብ ታሪክ እንደ መግቢያ ሆኖ የሚያገለግል ሲሆን ያዕቆብ የ12ቱ የእስራኤል ነገዶች አባት በመሆኑ ለአይሁድ ሕዝብ በጣም አስፈላጊ ሰው ነው። ሌሎቹ የአብርሃም ልጆች ለይስሐቅ መተላለፍ የነበረበትን ቃል ኪዳን አደጋ ላይ ጥለውት ነበር። ቃል ኪዳኑ መተላለፍ ያለበት በተአምራት ለተወለደው ለተስፋው ልጅ ለይስሐቅ እንጂ ለሌሎቹ አልነበረም። አብርሃም ከይስሐቅ ሌላ ልጆች ነበሩት። የአብርሃምና የአጋር የመጀመሪያ ልጅ እስማኤል ሲሆን ለይስሐቅ የተሰጡት የቃል ኪዳን ተስፋዎች ችግር እንዳይገጥማቸው አብርሃም እስማኤልን አስቀድሞ ከቤቱ አስወጥቶታል። በተጨማሪም ከሳራ ሞት በኋላ አብርሃም ካገባት ከጡራ ከምትባል ሴት የወለዳቸው 6 ወንዶች ልጆች ያሉት ሲሆን ከመሞቱ በፊት ስጦታ በመስጠት እነዚህን 6 ልጆቹን አሰናብቷቸዋል። ይህም በርስት ጉዳይ ከይስሐቅ ጋር እንዳይጣሉ ታስቦ የተደረገ ነው። ይስሐቅ ቃል ኪዳኑ የሚተላለፍለትና ይስሐቅ የተሰጠውን ቃል ኪዳን የሚወርሱና ርስቱን የሚረከቡ ልጆች የማይኖረው የሚያስመስሉ 2 ምክንያቶች ነበሩ። በመጀመሪያ እንደ ሳራ ሁሉ ርብቃም መካን የነበረች ሲሆን ነገር ግን በኋላ እግዚአብሔር ኤሳውንና ያዕቆብ የተባሉ 2 ልጆችን ሰጥቷታል። ሆኖም እነዚህ ልጆች በሚወለዱበት ጊዜ እንኳን ሲጣሉ የነበሩና በሕይወታቸው ዘመንም ሁሉ እየተጣሉ የኖሩ ናቸው። ከመወለዳቸው አስቀድሞ እግዚአብሔር የቃል ኪዳኑን መስመር የሚቀጥለው ሰው ታናሹ ያዕቆብ እንጂ ታላቁ ኤሳው አይሆንም በማለት ተናግሮ ነበር። እግዚአብሔር አሁንም ዓላማውን ከግቡ ለማድረስ ከሕዝቡ ባህልና ከወላጆቻቸው ፍላጎት ተቃራኒ በሆነ መንገድ ተጓዘ። ሁለተኛው አደጋ ደግሞ ርብቃ የሌላ ሰው ሚስት ልትሆን የነበረበት አጋጣሚ ነው። አብርሃምና ይስሐቅ ተመሳሳይ ድክመት ነበረባቸው። ይስሐቅ እንደ አባቱ በባዕድ ሀገር በተገኘ ጊዜ እግዚአብሔር ሕይወቱን ሊጠብቅለት እንደሚችል ማመንና በእግዚአብሔር መደገፍ አቃተው። የሆነው እንዲህ ነው። ይስሐቅ በፍልስጤማውያን ምድር ለመኖር ሄደ። ልክ እንደ አብርሃም የሚስቱን ማንነት ላለመናገርም ዋሸ። ታራ ከሌላ ሴት የወለዳት የአብርሃም ግማሽ እህቱ ስለነበረች እህቴ ናት ብሎ በከፊል ዋሽቶ ነበር። ይስሐቅ ግን ርብቃ የአጎቱ የልጅ ልጅ ስለነበረች እህቴ ናት ብሎ ሲናገር ሙሉ በሙሉ ዋሸ። ርብቃ የሌላ ሰው ሚስት ትሆን ዘንድ ተወስዳ ቢሆን ኖሮ ይስሐቅ ቃል ኪዳኑን ሊያስተላልፍለት የሚችል አንዳችም ልጅ አይኖረውም። እግዚአብሔር ግን በዚህ ድርጊት መካከል ጣልቃ ገባና ርብቃን የሌላ ሰው ሚስት ከመሆን አዳናት። ያዕቆብና ኤሳው በሚወለዱበት ጊዜ ባህሪያቸው ያስታውቅ ነበር። መንትዮቹ ወንድማማቾች ሲወለዱ እንኳን እየተጋፉ ነበር የተወለዱት። ያዕቆብ የኖረው ልክ እንደ ስሙ ትርጉም ነው። ያዕቆብ ማለት አታላይ ወይም አደናቃፊ ተረከዝ ያዥ ተብሎ ሊተረጎም ይችላል። ያዕቆብ በሚወለድበት ጊዜ እንኳን የወንድሙን ተረከዝ ይዞ በመውጣት ሊያደናቅፈው ሞክሯል። እስቲ ይህንን ሐሳብ በግልጽ የሚያስረዱ ታሪኮችን ቀጥለን እንመልከት። በዚያን ዘመን አንድ አባት ሲሞት አብዛኛው መሬትና ገንዘብ የሚሰጠው ለታላቁ ልጅ ነበር። ይህ ውርስ ይባላል። በይስሐቅ ቤት ውስጥ ደግሞ ይህ ውርስ አምላክ ለአብርሃም የሰጣቸውን ተስፋዎችም ይጨምር ነበር። ኤሳው እግዚአብሔር ለአብርሃም ስለሰጠው ተስፋ ብዙም ግድ አልነበረውም። ያዕቆብ ግን እነዚህን ተስፋዎች ከፍ አድርጎ ይመለከታል። አንድ ቀን ኤሳው እንስሳትን ሲያድን ውሎ በጣም ደክሞት ወደ ቤት ተመለሰ። ያዕቆብ እየሰራው የነበረው ጣፋጭ ምግብ ሸተተውና በጣም ርቦኛል፣ እስቲ ከቀዩ ወጥ ስጠኝ አለው። ከዚያም ያዕቆብ ምግቡን እሰጥሃለሁ፣ መጀመሪያ ግን ውርስህን ወይም ብኩርናህን እንደምትሰጠኝ ቃል ግባልኝ አለው። ኤሳው መልሶ አሁን እኔ የውርስ ነገር አያሳስበኝም፣ ከፈለኩ ሰደው፣ ብቻ የሚበላ ነገር ስጠኝ አለ። ኤሳው እንዲህ ማድረጉ ትክክል አልነበረም። ኤሳው ለምግብ ሲል በጣም ውድ የሆነ ነገርን አሳልፎ ሰጠ። በጊዜው በነበረው ባህል መሰረት ታላቁ ልጅ ኤሳው የይስሐቅ ወራሽ መሆን ነበረበት። በእግዚአብሔር ዓላማ መሰረት ግን ያዕቆብ ወራሽ ሆነ። ያዕቆብ ወራሽ መሆኑን ያውቅ እንደነበር አንዳችም ጥርጥር የለውም። ነገር ግን ያዕቆብ እግዚአብሔር ይህንን በረከት እስኪሰጠው ድረስ እንደመታገስ የኤሳውን ብኩርና ለመስረቅ አቀደ። በመጀመሪያም ያዕቆብ የኤሳውን ረሃብ ተጠቅሞ በጥቂት ምግብ ብኩርናውን ማለትም የይስሐቅ ወራሽ የመሆንን መብትን ገዛው። ሁለተኛ ኤሳውን መስሎ አባቱን በመቅረብ ለወንድሙ የሚገባውን በረከት በመረከብ የማታለል ተግባርን ፈጸመ። ታሪኩ እንዲህ ነው። ይስሐቅ አርጅቶ አይኖቹ ፈዘው የማያይ ከሆነ በኋላ እንዲህ ሆነ። ታላቅ ልጁ ኤሳውን ጠርቶ እነሆ አረጀሁ፣ የመሞትበትን ቀን አላውቅም። ማደኛ መሳሪያህን የፍላጻ መንደፊያህን ይዘህ ወደ በረሃ ውጣ፣
ሳልሞት ነፍሴ እንድትመርቅህ እበላ ዘንድ እንደምወደው አድርገህ አምጣልኝ አለው። ርብቃም ታናሹ ልጁ ያዕቆብን እንዲህ አለችው፣ እነሆ አባትህ ወንድምህ ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ካደንከው አዘጋጅተህ የምበላውን አምጣልኝ ሲለው ሰምቻለሁ። አሁንም ልጄ ሆይ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሂድ፣ ያማሩ 2 ጠቦቶችን አምጣልኝና አባትህ እንደሚወደው አዘጋጀው ዘንድ ሳይሞት በልቶ እንዲመርቅህ ወስደህ ለአባትህ እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ እነሆ ወንድሜ ኤሳው ጠጉራም ነው፣ እኔ ግን አይደለሁም። ምናልባት አባቴ ቢዳስሰኝ በፊቱ እንደምዘባበትበት ሆናለሁና ምርቃትን ያይደለ በላይ ላይ መርገምን አመጣለሁ አላት። እናቱም ልጄ ሆይ መርገምህ በእኔ ይሁን፣ ቃሌን ብቻ ስማኝ፣ ሂድና የምልህን አምጣልኝ አለችው። ሄዶም ለእናቱ አመጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀች። ርብቃም ከእርሷ ዘንድ የነበረውን ያማረውን የታላቅ ልጇን የኤሳውን ልብስ አምጥታ ለታናሹ ልጇ ለያዕቆብ አለበሰችው። ያንንም የ2ቱን ጠቦቶች ለምድ በትከሻውና በአንገቱ ላይ አደረገችለት። ያንን ያዘጋጀውን እንጀራና ጣፋጭ መብልን ለያዕቆብ በእጁ ሰጠው። ወደ አባቱ ገብቶም አባቴ ሆይ አለው። አባቱም እነሆኝ ልጄ ሆይ አንተ ማነህ ብሎ መለሰ። ያዕቆብም እኔ የበኩር ልጅህ ኤሳው ነኝ፣ ያልከኝን አዘጋጅቻለሁ፣ ተነሳና ተቀመጥ፣ ካደንኩልህም ብላና ነፍስህ ትመርቀኝ ዘንድ አለው። ይስሐቅም ልጄ ቅረበኝ ልዳስስህ፣ አንተ ኤሳው እንደሆንክ ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰው። ቃልህ የያዕቆብ እጆችህ ግን የኤሳው ናቸው አለው። ልጄ አድና ያመጣህልኝን በልቼ ነፍሴ ትመርቅህ ዘንድ አምጣልኝ አለው። አቅርቦለትም በላ፣ ወይንንም አመጣለትና ጠጣ። ይስሐቅም ልጄ ቅረበኝና ሳመኝ አለው። ቀርቦም ሳመው። ሽታው እግዚአብሔር እንደባረከው እንደ ዱር አበባ ሽታ ነው አለ። እንዲህም ብሎ መረቀው፣ ከሰማይ ጠል ከምድር ስብ ይስጥህ፣ ስንዴህን ወይንህንና ዘይትህን ያብዛልህ። አሕዛብ ይገዙልህ፣ አለቆችም ይስገዱልህ። ለወንድሞችህም ጌታ ሁን፣ የአባትህም ልጆች ይስገዱልህ። አንተን የሚረግምህ የተረገመ፣ አንተን የሚመርቅህ የተመረቀ ይሁን በማለት ይስሐቅ እናትና ልጅ በሰሩት ድራማ ተታሎ ኤሳውን የባረከ መስሎት ያዕቆብን በመባረክ እግዚአብሔር ለአብርሃም የሰጠውንና አብርሃም ለይስሐቅ ያወረሰውን ቃል ኪዳን ለያዕቆብ አስተላለፈው። በረከቱ እግዚአብሔር ለአብርሃም የገባለትን ቃል ኪዳን ሁሉ የመውረስ መብትን ይጨምራል። በረከቱን ለያዕቆብ መስጠት የእግዚአብሔር ዕቅድ መሆኑን ይስሐቅና ርብቃ ቢያውቁም እርሱን ከመታዘዝና ከመደገፍ ይልቅ ይስሐቅ የብኩርና መብትን ለሚወደው ልጁ ለኤሳው ለመስጠት ሞከረ። ርብቃ ደግሞ ባሏ የሚታለልበትን መንገድ በማዘጋጀት የብኩርናውን መብት እርሷ ለምትወደው ልጇ ለያዕቆብ ለማድረግ ፈለገች። እግዚአብሔር ግን ሁኔታዎቹን ሁሉ በመቆጣጠር የራሱ ዕቅድ እንደተፈጸመ አየ። በረከቱና የቃል ኪዳኑ ረድኤቶች በሙሉ ለያዕቆብ ተላለፉ። ኤሳው መታለሉን በተገነዘበ ጊዜ ያዕቆብን ለመግደል ወሰነ። የሆነውን ነገር መጽሐፍ ቅዱስ እንደሚከተለው ይተርክልናል። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብ ከአባቱ ከይስሐቅ ፊት ከወጣ በኋላ ወዲያው በዚያን ጊዜ ኤሳው ከአደኑ መጥቶ ገባ። እርሱም ደግሞ ጣፋጭ መብል አዘጋጀ፣ ለአባቱም አገባ። አባቱንም አባቴ ይነሳ፣ ነፍስህም ትመርቀኝ ዘንድ ከልጁ አደን ይብላ አለው። አባቱ ይስሐቅም አንተ ማነህ አለው። እርሱም እኔ በኩር ልጅህ ኤሳው ነኝ አለም። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣ ማን ነው? አንተ ሳትመጣም ከሁሉ በላሁ ባረኩትም፣ እርሱም የተባረከ ሆኖ ይኖራል አለው። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸትን ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። እርሱም ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለው። እርሱም አለ፣ በእውነት ስሙ ያዕቆብ ተባለ፣ 2 ጊዜ አሰናክሎኛልና ብኩርናዬን ወሰደ፣ አሁንም እነሆ በረከቴን ወሰደ፣ ደግሞም ለእኔ በረከትን አላስቀረህልኝምን አለው። ይስሐቅም መለሰ ኤሳውንም አለው፣ እነሆ ጌታህ አደረግሁት፣ ወንድሞቹንም ሁሉ ለእርሱ ተገዢዎች ይሆኑ ዘንድ ሰጠሁት፣ በእህልም በወይንም አበረታሁት። ለአንተ ግን ልጄ ሆይ ምን ላድርግ? ኤሳውም አባቱን አለ፣ አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ አለው። ኤሳውም ቃሉን አሰምቶ አለቀሰ። አባቱ ይስሐቅም መለሰ አለውም፣
እነሆ መኖሪያ ከምድር ስብ ከላይ ከሚገኝ ከሰማይም ጠል ይሆናል። በሰይፍህም ትኖራለህ፣ ለወንድምህም ትገዛለህ። ነገር ግን በተቃወምከው ጊዜ ቀንበሩን ከአንገትህ ትጥላለህ። ኤሳውም አባቱ ስለባረከው በያዕቆብ ላይ ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የለቅሶ ቀን ቀርቧል፣ ከዚያም በኋላ ወንድሜ ያዕቆብን እገድለዋለሁ አለም። ለርብቃም ይህ የታላቁ ልጇ የኤሳው ቃል ደረሰላት። ታናሹ ልጇ ያዕቆብን አስጠርታ አስመጣችው። አለችውም፣ እነሆ ወንድምህ ኤሳው ሊገድልህ ይፈልጋል። አሁንም ልጄ ሆይ ቃሌን ስማ፣ ተነሳና ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ፣ በእርሱም ዘንድ ጥቂት ቀን ተቀመጥ፣ የወንድምህ ቁጣ እስኪበርድ ድረስ አለችው። ይህን ጊዜ እናቱ ርብቃ እንዲሸሸግ ልጇ ያዕቆብን መከረችው። እርሱም የወንድሙ ቁጣ እስኪበርድ ተሸሸገ። ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህ ብሎም አዘዘው፣ ከከነዓናውያን ሴቶች ልጆች ሚስትን አታግባ። ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፈራኸው ያብዛ። ስደተኛ ሆነ የተቀመጥክበትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥህ፣ ለዘርህም እንዲሁ እንደ አንተ ይሆን አለው። ያዕቆብም በአባቱ ምክር መሠረት ሚስት ፍለጋ ወደ አጎቱ ወደ ላባ መንገድ ጀመረ። ከቤርሳቤ ተነስቶ የርብቃ ወንድም ላባ ወደሚገኝበት ወደ ሁለቱ ወንዞች መካከል ወደሚገኝ ወደ ሶርያ ጉዞ ጀመረ። ሲጓዝ ውሎ ሎዛ ተብላ ትጠራ ከነበረች ቦታ ሲደርስ መሸበት፣ ደከመውም። በዚያም ቦታ ድንጋይ ተንተርሶ ተኛ። በሕልሙም መሰላል በሰማይ ላይ ተተክሎ ራሱም ወደ ሰማይ ደርሶ በመሰላሉም የእግዚአብሔር መላእክት ሲወጡበትና ሲወርዱበት ተመለከተ። በመሰላሉ ላይ የቆመው እግዚአብሔርም የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህ እንደ ምድር አሸዋ ይሆናል። አሕዛብ ሁሉ በአንተ ይባረካሉ፣ ይከብራሉ አለው። ያዕቆብን ያከበረ ያክብርህ እየተባባሉም ይመራረቃሉ። ከአንተም በኋላ በልጅህ ይመራረቃሉ። በምትሄድበት መንገድ ሁሉ በረድኤት ጠብቄ ወደዚች አገር እመልስሃለሁ አለው። ይህ አምላካዊ ቃል ኪዳን ከወላጅ ከዘመድ ተለይቶ የስደት ጉዞ ላይ ለነበረው ለያዕቆብ ታላቅ ቃል ኪዳንና የምስራች ነበር። በመሆኑም ያዕቆብ ይህንን ቃል ኪዳን ለሰጠው ለአምላክ ውለታውን እያሰበ ፍቅሩን ለመግለጽ ፈጠነ። ያንን ታላቅ ሕልም ያየበት ሌሊት ሲነጋ ተነስቶ የእግዚአብሔርን ስም ማስጠሪያ ይሆን ዘንድ ተንተርሶት ያደረውን ድንጋይ ወስዶ ሐውልት አድርጎ አቆመው። በላዩም ዘይት አፈሰሰበት። ስሙንም ቤቴል ብሎ ጠራው። ቤተ እግዚአብሔር እንደማለት ነው። በዚህም ብቻ አላበቃም፣ ስዕለትንም ተሳለ። እግዚአብሔር በረድኤት ከኔ ጋር ካለ በሚሄድበትም ሀገር ሁሉ በረድኤት ከጠበቀኝ፣ የዕለት ጉርስ የዓመት ልብስ ከሰጠኝ፣ ወደ አባቴም ቤት በደህና ከመለሰኝ እግዚአብሔር ፈጣሪ ሆነኛል አለም። ፈጣሪውስ የግድ ፈጣሪው ነው። ወደዋለሁ አመልከዋለሁ ሲል ነው እንጂ አንድም ይህንን የሰጠኝ እግዚአብሔር አምላኬ ነው ማለቱ ነው። እርሱን ብቻ አመልከዋለሁ ሌላ አላመልክም ሲል ነው። ይህችም የተከልኳት ድንጋይ እግዚአብሔር ማደሪያ ትሆናለች አለ። የሰጠኸኝን አስራቱንም ሁሉ ለአንተ ከ10 አንድ እሰጣለሁ አለ። ያዕቆብ ሜሶፖታሚያ ሲደርስ የአጎቱን የላባን ልጅ ራሔልን በውሃ ጉድጓድ አጠገብ አገኛትና የምትጠብቃቸው በጎች ውሃ እንዲጠጡ በጉድጓዱ ላይ የተገጠመውን ከባድ ድንጋይ አንከባለለላት። ራሔል በፍጥነት ወደ ቤት ሄዳ የያዕቆብን መምጣት ስትናገር ላባ ሊገናኘው ፈጥኖ መጣ። ላባ ወላጆቹ ከአብርሃም ሎሌ የተቀበሉትን አይነት ሀብት አገኛለሁ ብሎ ጠብቆ ከነበረ ተበሳጭቶ መሆን አለበት። ምክንያቱም ያዕቆብ የመጣው ባዶ እጁን ተሰዶ ነው። ይሁን እንጂ ላባ ሊበዘብዘው የሚችል ታታሪ ሰራተኛ እንዳገኘ ግን ተገንዝቧል። ያዕቆብ ታሪኩን ለላባ ነገረው። የብኩርና መብቱን ለማግኘት የተጠቀመበትን ዘዴ ይንገረው አይንገረው ግልጽ ባይሆንም ላባ ነገሩንም ሁሉ ከሰማ በኋላ በእውነት አንተ አጥንቴ ሥጋዬም ነህ አለው። ይህ ሐረግ ላባ አብሮአቸው እንዲኖር ያዕቆብን እንደጋበዘው ወይም ጥበቃ እንዲያደርግለት የሥጋ ዝምድናው እንደሚያስገድደው መገንዘቡን ሊያመለክት እንደሚችል ጥርጥር የለውም። ያም ሆነ ይህ ላባ የእህቱን ልጅ እንዴት አድርጎ ጉልበቱን እንደሚበዘብዘው ወዲያውኑ ማሰብ ጀመረ። ላባ በቀጣዮቹ 20 ዓመታት በእርሱና በያዕቆብ መካከል ብዙ ውዝግብ ያስነሳ አንድ ሐሳብን አቀረበ። ወንድሜ ስለሆንክ በከንቱ ታገለግለኛለህን?
ምንዳህ ምንድነው? ንገረኝ አለው። ላባ ደጋጎት መስሎ ቢቀርብም በመካከላቸው የነበረውን የሥጋ ዝምድና ወደ ሥራ ውል ቀየረው። ያዕቆብ ራሔልን አፍቅሯት ስለነበር ስለ ታናሺቱ ልጅ ስለ ራሔል 7 ዓመት እገዛልሃለሁ በማለት መለሰለት። አንድ ወንድ ሚስት ሲያጭ ለሙሽሪቷ ቤተሰብ ጥሎሽ መስጠት ይጠበቅበት ነበር። ከጊዜ በኋላ የወጣው የሙሴ ሕግ ድንግል ልጃገረድን አባብሎ የደረሰባት ሰው 50 የብር ሰቅል ለአባቷ እንዲከፍል ይደነግግ ነበር። ያዕቆብ ግን ገንዘብ መክፈል አይችልምና ለላባ ያቀረበው ክፍያ የ7 ዓመት ነፃ አገልግሎት ነው። አንድ ተመራማሪ በጥንት ባቢሎናውያን ዘመን ተራ ሰራተኞች በወር የሚከፈላቸው ደሞዝ ከግማሽ እስከ 1 ሰቅል ብር ስለነበር በ7 ዓመት ውስጥ ከ42 እስከ 84 ሰቅል ማለት ነው። ያዕቆብ ራሔልን ለማግባት ለላባ ያቀረበለት ጥሎሽ ከፍተኛ ነበር ብለዋል። ላባም ሐሳቡን የተቀበለው ሳያንገራግር ነው። ያዕቆብ ራሔልን በጣም ይወዳት ስለነበር 7 ዓመት እንደ ጥቂት ቀን ሆነለት። 7 ዓመታት ሲያልቁ ላባ ያታልለኛል ብሎ ቅንጣት ታክል ያልጠረጠረው ያዕቆብ በዓይነ ርግብ የተሸፈነች ሙሽራውን ወሰደ። ነገር ግን ከሚስቱ ጋር ባደረበት የመጀመሪያው ቀን ማለዳ ያልጠበቀው ክስተት ተፈጠረ። ያዕቆብ ያደረው ከራሔል ጋር አልነበረም፣ ከእህቷ ከልያ ጋር እንጂ። ያዕቆብ በማግስቱ ከራሔል ጋር ሳይሆን ከእህቷ ከልያ ጋር እንዳደረ ሲያውቅ ምን ያህል እንደደነገጠ መገመት አያዳግትም። ያዕቆብ ምነው እንደዚህ ያደረክብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልከኝ ብሎ ላባን ጠየቀው። ላባን መለሰ፣ በሀገራችን ታላቂቱ ሳለች ታናሺቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ ሰጣለሁ ሲል መለሰለት። ምንም አማራጭ ያልነበረው ያዕቆብ ራሔልን ለማግባት የግድ የላባን ሐሳብ መቀበል ነበረበት። አባቱ የመከረውን ምክር የሰጠውን ትእዛዝ በመቀበል ያዕቆብ ወደ ሶርያ ሄዶ የሕይወት ጓደኛው ራሔልን ቢያገኝም እንዳሰበው አገር አቋርጦ የመጣለትን የትዳር አጋሩን ይዞ ወደ አገሩ በቶሎ መመለስ አልቻለም። ይልቁንም አባቱ ላባ ባስቀመጠው ቅድመ ሁኔታ መሰረት ለ7 ዓመታት የበግ ጠባቂ ሆኖ ሲያገለግል ቆይቷል። ከተሰደደ በኋላ አይቶ የወደዳትን ራሔል በእጁ ያስገባ ዘንድ 7 ዓመት አገልጋይ ሆኖ የቆየው ያዕቆብ የተሰጠውን የጊዜ ገደብ ጨርሶ ሊሂድ ብሎ ሲነሳ የራሔል አባት አልፈቀደለትም። ራሔልን ይዞ ለመሄድ ከፈለገ ሌላ 7 ዓመታትን እያገለገለ መቆየት እንዳለበት ነገረው። ያዕቆብ በተገባለት ቃል መሰረት 7 ዓመታት ሲጠናቀቅ መሄድ ባለመቻሉ ቢያዝንም የመጣበት ዓላማ ግድ ይለዋልና ሌላ 7 ዓመታትን ጨመረ። የእናቱ ፍቅር የወንድሙ የኤሳውን ብኩርናና ምርቃት መውሰድ እስኪያስችለው ድረስ በፍቅርና በእንክብካቤ ያደገው ያዕቆብ ለ14 ዓመታት በግ ጠባቂ እረኛ ሆኖ በቀን ፀሐይና በሌሊት ቁር ሲሰቃይ ቢቆይም በተስፋ መቁረጥ ተማሮ ወደ እናቱ አልተመለሰም። እርጅና ተጫጭኖት ሞት አፋፍ ላይ ሳለ ትቶት የመጣው አባቱ አሳስቦትና ናፍቆት ሊሂድ አላለም። ዓላማውን ማሳካት ነበረበትና በትዕግስት ቆየ። ራሔልን ለማግኘት ከመጀመሪያዎቹ 7 ዓመታት በተለየ መልኩ ለያዕቆብ እነዚህኞቹ 7 ዓመታት መራራ ነበሩ። ያዕቆብ የላባን የጭካኔ ተንኮል እንዴት ችላ ብሎ ሊያልፈው ይችላል? ሊያስ ብትሆን ከአባቷ ጋር ተባብራ ያደረገችበትን እንዴት ሊረሳው ይችላል? ላባ በዚህ ድርጊቱ የልያንና የራሔል የወደፊትን ሕይወት በብጥብጥ የተሞላ እንዲሆን ያደረገ ሲሆን ለእነርሱ ጭራሽ ደንታ እንደሌለው በግልጽ አሳይቷል። እሱ የሚያስበው ስለ ግል ጥቅሙ ብቻ ነበር። ልያ አከታትላ 4 ወንድ ልጆችን ስትወልድ ራሔል ግን መካን በመሆኗ በቅሬታዋ ላይ ቅናት ተጨመረባት። ከዚያም ራሔል ልጅ ለማግኘት በነበራት ብርቱ ፍላጎት የተነሳ ገረዷን ለያዕቆብ ስትሰጥ ልያም በፉክክር እንዲሁ አደረገች። ይህም ያዕቆብን የ4 ሚስቶች ባልና የ12 ልጆች አባት አደረገው። ነገር ግን በቤተሰቡ ውስጥ ደስታ አልነበረም። ያም ሆነ ይህ መታወቅ ያለበት ቁም ነገር እግዚአብሔር ያዕቆብን ትልቅ ሕዝብ እያደረገው ነበር። ያዕቆብ ብዙ መከራ ቢደርስበትም አምላክ ቃል በገባለት መሰረት ከእርሱ ጋር መሆኑን ያውቃል። ላባም ይህንን ተገንዝቧል። ምክንያቱም ያዕቆብ ሲመጣ የነበሩት ጥቂት እንስሳት የእህቱ ልጅ ያዕቆብ ሲጠብቃቸው ግን በጣም እንደበዙ ተመልክቷል። ስለዚህ ያዕቆብን ለመስደድ ባለመፈለግ ለሚሰጠው ተጨማሪ አገልግሎት ምን እንዲከፈለው እንደሚሻ ጠየቀው። ያዕቆብ በላባ መንጋ ውስጥ የሚወለዱት ለየት ያለ ቀለም ያላቸው እንስሳት እንዲሰጡት ጠየቀ። በዚህ አካባቢ በአጠቃላይ ሲታይ የበጎቹ ቀለም ነጭ የነበረ ሲሆን ፍየሎች ደግሞ ጥቁር ወይም ጠቆር ያለ ቡናማ ቀለም ያላቸው እንደነበሩ ይነገራል።
ዥንጉርጉር የሆነና ነቁጣ ያላቸው እንስሳት ጥቂቶች ናቸው። ስለዚህ ላባ ድርድሩ እንደቀናው በማሰብ የያዕቆብን ሐሳብ ሳያንገራግር ተቀብሎ ወዲያውኑ ዥንጉርጉር የሆኑትንና ነቁጣ ያለባቸውን እንስሳት ያዕቆብ ከሚጠብቃቸው እንስሳት ጋር እንዳይገናኙ ወደ ሩቅ ቦታ አዘዋወራቸው። የጥንት በግ ጠባቂዎች ብዙውን ጊዜ አዲስ ከሚወለዱት ግልገሎች ውስጥ 20 በመቶውን በደሞዝ መልክ ይወስዱ ነበር። ስለሆነም ላባ ለያዕቆብ የሚደርሰው 20 በመቶ እንኳን አይሞላም ብሎ አስቦ እንደነበር ግልጽ ነው። ይሁን እንጂ ተሳስቶ ነበር፣ ምክንያቱም እግዚአብሔር ከያዕቆብ ጋር ነበርና። ያዕቆብ በአምላክ እርዳታ የሚፈልገው አይነት ቀለም ያላቸው ጠንካራ እንስሳትን ለማርባት ቻለ። ላባ ያዕቆብ ያገኘውን ውጤት ሲመለከት ነቁጣ፣ ዥንጉርጉር ወይም ሸመልመሌ ቀለም ያላቸውን እንስሳት እንዲወስድ የገባውን ውል ለመለወጥ ሞከረ። የራሱን ጥቅም በመፈለግ ምንም ያህል ውሉን ለመለወጥ ቢሞክርም አምላክ ያዕቆብን አበልጽጎታል። ላባ ውስጡን በንዴት ከመቃጠል በስተቀር ምንም ማድረግ አልቻለም። ያዕቆብ በራሱ ብልሃት ሳይሆን በፈጣሪ እርዳታ በመታገዝ በአጭር ጊዜ ውስጥ ብዙ ሀብት፣ የእንስሳት መንጎች፣ አገልጋዮች፣ ግመሎችና አህዮች አካበተ። ከጊዜ በኋላ ለራሔልና ለልያ አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ፣ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም፣ እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ ብሏቸዋል። እግዚአብሔር አብርሃምና ይስሐቅን እንደጠበቃቸው ሁሉ ያዕቆብንም እንደሚጠብቀው ቃል ገባለት። ያዕቆብ ካራን በሚባል ቦታ መኖር ጀመረ። በዚያም አግብቶ ትልቅ ቤተሰብ መሰረተ፣ እንዲሁም ሀብታም ሆነ። ከጊዜ በኋላ እግዚአብሔር ያዕቆብን ወደ ሀገርህ ተመልሰህ ሂድ አለው። ያዕቆብ በመጨረሻ ከአታላዩ ላባ ተገላገለና ወደ ትውልድ ስፍራው አመራ። ከኤሳው ጋር ከተለያዩ 20 ዓመታት ቢያልፉም ያዕቆብ አሁንም ኤሳውን ይፈራው ነበር። ያዕቆብ ቤተሰቡን ይዞ ወደ ተወለደበት ሀገር መጓዝ ጀመረ። መንገድ ላይ ሳሉ የያዕቆብ አገልጋዮች ወደ እርሱ መጥተው ወንድምህ ኤሳው እየመጣ ነው፣ 400 ሰዎችም አብረውት አሉ አሉት። ያዕቆብ ኤሳው በእርሱና በቤተሰቡ ላይ ጉዳት እንዳያደርስ ፈራ። በዚህም ጊዜ ያዕቆብ ምንጊዜም በአምላክ የሚታመን መንፈሳዊ ሰው በመሆኑ በእምነት እርምጃ ወሰደ። ወደ አምላኩ በመጸለይ ያደረገለት ቸርነት ሁሉ የማይገባው መሆኑን ገልጾ ቃል በገባለት መሰረት እርሱና ቤተሰቡን ከኤሳው እጅ እንዲያድናቸው ለመነ። በመሆኑም ባክህ ከወንድሜ እጅ አድነኝ በማለት ወደ ፈጣሪ ጸለየ። ለኤሳውም ብዙ በጎችን፣ ፍየሎችን፣ ላሞችን፣ ግመሎችንና አህዮችን ስጦታ አድርጎ ላከለት። በዚያ ሌሊት ያዕቆብ ብቻውን እያለ አንድ ሰው ሲታገለው አደረ። ይህም በሰው አምሳል የተገለጠው ጌታ ነበር። ያ ሰው ከያዕቆብ ጋር መታገል ጀመረ። እስኪነጋም ድረስ ሲታገሉ ቆዩ። ጌታም ያዕቆብን የጭኑን ሹልዳ ነክቶ ከመገጣጠሚያው አወለቀው። ያዕቆብ ጉዳት ቢደርስበትም መታገሉን ግን አላቆመም። በዚህ ጊዜ ጌታ ልቀቀኝና ልሂድ አለ። ያዕቆብ ግን ካልባረከኝ አልለቅህም ብሎ መለሰ። ስለዚህ በብርቱ ትግል ታግሎ በረከቱን አገኘ። በመጨረሻም ጌታ ያዕቆብን ባረከው። በዚህ ጊዜ አምላክ ስሙን እስራኤል ብሎ የለወጠለት ሲሆን ትርጉሙም ሕዝበ እግዚአብሔር የሚል ነው። በዚህ ጊዜ ያዕቆብ አምላክ እንደሚረዳውና ኤሳው እርሱን እንዲጎዳ እንደማይፈቅድ ተገነዘበ። ያዕቆብ መቋቋም የነበረበት ድንገት ከተገለጠለት ጌታ ጋር መታገሉ ያስከተለበትን ጉዳትና ከኤሳው ጋር መገናኘት የሚጠይቅበትን ፈታኝ ሁኔታ ብቻ አልነበረም። ሆኖም እነዚህ ሁኔታዎች ያዕቆብ ምን አይነት ሰው እንደነበረ የሚያሳዩ ናቸው። ኤሳው ለብኩርና መብቱ ሲል ለትንሽ ጊዜ እንኳን ረሃቡን መታገስ ሲሳነው፣ ያዕቆብ ግን በረከት ለማግኘት ዕድሜውን ሙሉ ታግሏል። በሰው አምሳል ከተገለጠለት ጌታ ጋር ግብግብ እስከ መግጠምም ደርሷል። አምላክ ቃል በገባለት መሰረት ያዕቆብ መለኮታዊ አመራርና ጥበቃ አግኝቶ የአንድ አምላክ ሕዝብ አባትና የመሲሁ ቅድመ አያት ለመሆን ችሏል። ያን ቀን ጠዋት ያዕቆብ ከርቀት ሲመለከት ኤሳውና ከእርሱ ጋር የነበሩትን 400 ሰዎች አያቸው። ያዕቆብ ከቤተሰቦቹ ቀድሞ በመሄድ ከወንድሙ ፊት 7 ጊዜ ሰገደ። ኤሳውም ወደ ያዕቆብ እየሮጠ መጥቶ አቀፈው። ሁለቱ ወንድማማቾች ተላቀሱ። በዚህ መንገድ ኤሳውና ያዕቆብ ታረቁ። ከዚህ በኋላ ኤሳው ወደ ቤቱ ተመለሰ። ያዕቆብ ደግሞ መንገዱን ቀጠለ። ያዕቆብ 12 ወንዶች ልጆች ነበሩት። ስማቸውም ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ዳን፣ ንፍታሌም፣ ጋድ፣ አሴር፣ ይሳኮር፣ ዛብሎን፣ ዮሴፍና ብንያም ይባላሉ። እግዚአብሔር አታላዩ ያዕቆብን መለወጥ የጀመረው በካራን ምድር ነበር። ያዕቆብ ከእርሱ የባሰ አታላይ የሆነ አጎት አጋጠመው።
እርሱም ላባ ነበር። እግዚአብሔር ሌላውን ሰው ለማጭበርበርና ቁሳቁሳዊ በረከትን ለማግኘት የራስን ጥበብና የማታለል ዘዴ መጠቀም ከንቱ ጥረት መሆኑን ለያዕቆብ ለማሳየት ሲል ላባን ተጠቀመበት። ያዕቆብ ኤሳውን እንዳታለለው ሁሉ በስደት ወደ ላባ ከሄደ በኋላም ላባ በተደጋጋሚ አታሎታል። ነገር ግን በያዕቆብ ሕይወት ውስጥ ሲከናወን የነበረው ነገር በሙሉ የእግዚአብሔር ዕቅድ ነበር። ከ12ቱ ያዕቆብ ልጆች 11ዱ የተወለዱት በካራን ምድር ሲሆን ብንያም ግን የተወለደው ቆይቶ በከነዓን ነው። እነዚህ 12ቱ ልጆች የሕዝበ እስራኤል መስራች አባቶች ናቸው። ስማቸውም 12ቱ ነገደ እስራኤል ተብለው ይጠራል። ያዕቆብ በካራን እያለ ያጋጠመው ሁለተኛ አደጋ ከላባና ከቤተሰቡ ጋር የገጠመው ጠላትነት ነበር። እግዚአብሔር ያዕቆብን በቁሳቁሳዊ ነገር ስለባረከው ሀብታም ሆነ። ያዕቆብ እጅግ የተሳካለት ሰው ስለሆነ የሚስቶቹ ቤተሰቦች ቀኑበት። ላባም በያዕቆብ ድካም በመጠቀም ሊያጭበረብረው ሞከረም። በውጤቱም ያዕቆብ ላባን አጭበረበረው፣ የበለጡ ከብቶችንም አገኘ። በመጨረሻም ያዕቆብ ሕይወቱን ለማዳን መሸሽ ነበረበት። ላባም ያዕቆብን ሊይዘውና ሊገድለው ፈለገ። ዳሩ ግን ሁለቱ ሰዎች ከመገናኘታቸው በፊት ያዕቆብን እንዳይነካው እግዚአብሔር ላባን አስጠነቀቀው። ያዕቆብ ወደ ከነዓን በተመለሰ ጊዜ ከከነዓን ወጣ ብላ በምትገኝ ሴኬም በምትባል ከተማ ይኖር ጀመረ። የዚያች ከተማ መሪ የነበረው ሰው ልጅ የያዕቆብን ሴት ልጅ ደፈራት። በምላሹ የያዕቆብ ልጆች ሴኬማውያንን አታለሏቸውና በከተማ ውስጥ ያሉትን ወንዶች በሙሉ ገደሏቸው። ይህም የቀሩትን ከነዓናውያን ቁጣ ሊያስከትል የሚችል በመሆኑ ያዕቆብን አደጋ ላይ ጣለው። በዚህ ጊዜ የእስራኤላውያን ቤተሰብ ቁጥር በጣም ጥቂት ነበር። የያዕቆብ ሕይወት በችግርና በመከራ የተሞላ ነበር። በነፍስ ይፈልገው የነበረው መንትያ ወንድሙን ሸሽቶ ተሰዷል። የሚወዳት ልጃገረድ ልትዳረለት ሲገባ በመጀመሪያ ሌላ እንዲያገባ ተደርጓል። የኋላ ኋላም 4 ሚስቶች የኖሩት ሲሆን በዚህም ሳቢያ ሌሎች ብዙ ችግሮችን አስተናግዷል። ለ20 ዓመታት ያህል ለሰው ተቀጥሮ ጉልበቱ ተበዝብዟል። ከጌታ ጋር በመታገሉ ምክንያት ዘላቂ ጉዳትም ደርሶበታል። ሴት ልጁ ዲና ተገዳ ስትደፈር ወንዶች ልጆቹ በቁጣ ተነሳስተው እልቂት አስከትለዋል። የሚወዳት ሚስቱ ስትሞትና የሚወደው ልጁ ሲጠፋም አልቅሷል። በወቅቱ በተከሰተው ከባድ ረሃብ የተነሳ በስተርጅናው ለመሰደድ የተገደደ ሲሆን የሕይወቱ ዘመኖች ጥቂትም ክፉ እንደሆኑበት ራሱ ተናግሯል። ያዕቆብ ይህ ሁሉ መከራ ቢፈራረቅበትም መንፈሳዊና በአምላክ የሚተማመን ሰው ነበር። ይሁን እንጂ እምነቱን በአምላክ ላይ ለመጣል የሚያስችል በቂ ምክንያት ነበረው። ከወንድሙ ጋር ለነበረው አለመግባባት ዋነኛ መንስኤ ያዕቆብ ለመንፈሳዊ ነገሮች ከፍ ያለ ቦታ ሲሰጥ፣ ኤሳው ግን አቅልሎ መመልከቱ ነው። ያዕቆብ ለአብርሃም ለተገባለት የተስፋ ቃል ኪዳን ትልቅ ቦታ ይሰጥ ስለነበር አምላክ ወራሽ እንዲሆን ለመረጠው ለዚህ ቤተሰብ እንክብካቤ ለማድረግ ራሱን አቅርቦ ነበር። በመሆኑም እግዚአብሔር ወደደው። ያዕቆብ ጭምት ማለትም የላቀ የሥነ ምግባር ደረጃ ያለው ሰው ነው። በተቃራኒው ኤሳው ለመንፈሳዊ ውርስ እምብዛም ደንታ የሌለውና ይህንኑ ውርስ ለወንድሙ በማይረባ ነገር የሸጠ ሰው ነው። ያዕቆብ አምላክ ለእርሱ እንደሚገባው ያጸደቀለትን የብኩርና መብት ሲወስድና ለወንድሙ ታስቦ የነበረውን ምርቃት ሲቀበል ኤሳው በቀል በተሞላበት ቁጣ ነደደ። በዚህ ጊዜ ያዕቆብ የሚወዳቸውን ቤተሰቦቹን ትቶ ለመሰደድ ተገደደ። በጉዞ ላይ ያጋጠመው ሁኔታ ግን የተደቆሰ መንፈሱን እንዳደሰለት ጥርጥር የለውም። አምላክ ለያዕቆብ መላእክት በሰማይና በምድር መካከል በቆመ መሰላል ወይም ደረጃ ላይ ሲወጡና ሲወርዱ በሕልም ካሳየው በኋላ እርሱና ዘሩን እንደሚጠብቀው ነገረው። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚህች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና አለው። እግዚአብሔር ለአብርሃምና ለይስሐቅ የሰጣቸው የተስፋ ቃል የያዕቆብን ቤተሰብ በመንፈሳዊ ሕይወት እንደሚያበለጽገው አረጋገጠለት። ያዕቆብ መላእክት የአምላክን ሞገስ ያገኙ ሰዎችን እንደሚያገለግሉ የተገነዘበ ሲሆን መለኮታዊ ጥበቃም እንደሚደረግለት ዋስትና ተሰጥቶታል። በመሆኑም በአመስጋኝነት ስሜት ተሞልቶ ለፈጣሪው ታማኝ እንደሚሆን ቃል ገባ። ያዕቆብ የኤሳውን ብኩርና የወሰደው ያለ አግባብ አልነበረም። እነዚህ ልጆች ገና ከመወለዳቸው በፊት አምላክ ታላቁም ለትንሹ ይገዛል ብሎ ነበር። ነገር ግን አምላክ መጀመሪያውኑ ያዕቆብ አስቀድሞ እንዲወለድ ቢያደርግ አይሻልም ነበር ብሎ የሚጠይቅ ሰው ይኖር ይሆናል። ይሁን እንጂ የተፈጸሙት ነገሮች አንድ አስፈላጊ እውነታን የሚያስተምሩ ናቸው። አምላክ በረከቱን የሚሰጠው መብታቸው እንደሆነ ለሚሰማቸው ሰዎች አይደለም። ከዚህ ይልቅ ለሚመርጣቸው ሰዎች ይገባናል የማይሉትን ደግነት ያሳያቸዋል። በዚህም የተነሳ የብኩርና መብቱ አድናቆት ከሌለው ከታላቅ ወንድሙ ተወስዶ
ለያዕቆብ ተሰጠ። በተመሳሳይ አይሁዳውያን በሀገር ደረጃ የኤሳው አይነት ዝንባሌ በማሳየታቸው በመንፈሳዊ እስራኤል ተተክተዋል። ያዕቆብ በስደት ሕይወቱ እግዚአብሔር በተለያየ ጊዜያት እየተገለጠለት መክሮታል፣ አበረታቶታል፣ ሲያጠፋም ገስጾታል። ከዚህም ውስጥ ያዕቆብ አባቱ ይስሐቅ ከከነዓናውያን ሴቶች ልጆች ሚስት አታግባ፣ ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ፣ ከዚያም ከእናትህ ወንድም ከላባ ሴቶች ልጆች ሚስትን አግባ፣ ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ፣ ስደተኛ ሆነ የተቀመጥክባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥህ፣ ለዘርህም እንዲሁ እንዳንተ ይሁን ብሎ ምክር ያዘለ ትእዛዝ በሰጠው መሰረት ወደ ወላጆቹ ሀገር ሄዷል። በኦሪት ዘፍጥረት የአጻጻፍ ባህሪ መሰረት ሙሴ የተመረጠውን የአይሁድ ሕዝብ ታሪክ ከመቀጠሉ በፊት ያልተመረጡትን የሌሎቹን ሕዝቦች የትውልድ ታሪክ ይተነትናል። ሙሴ የይስሐቅን ታሪክ ከመናገሩ በፊት የእስማኤልን የትውልድ ታሪክ ይገልጻል። በኦሪት ዘፍጥረት ምዕራፍ 36 ደግሞ የይስሐቅ ሌላው ልጅ የሆነውን የኤሳውን የትውልድ ታሪክ ይተነትናል። ከዚህ ቀጥሎ የዮሴፍን ታሪክ ይነግረናል። ያዕቆብ ከሚወዳት ሚስቱ 14 ዓመት ሙሉ በጉልበት ሥራ ደክሞ ካገኛት ከራሔል የወለደው ልጁ ዮሴፍን ወንድሞቹ ሞተዋል ካሉት በኋላ እጅግ አዝኖ ተጎሳቁሎ እርጅናም ተጫጭኖት በነበረበት ሰዓት ያንን ሁሉ ተቋቁሞ ከቆየ በኋላ ልጁ ዮሴፍን በባዕድ ምድር ከብሮ አግኝቶታል፣ በዓይኑም አይቶታል። በዚህም እጅግ ደስተኛ ነበረ። ያዕቆብ ልጁ ዮሴፍ ወደ ግብጽ ምድር ተወስዶ ለባርነት ከተሸጠና በዛም እግዚአብሔር ዮሴፍን አክብሮት ታላቅ ሰው ካደረገው ከብዙ ዓመታት በኋላ ልጁ በሕይወት መኖሩን በመስማቱ ወደ ግብጽ ምድር ሄዶ ካገኘውና የዮሴፍን ልጆች ጭምር ከባረካቸው በኋላ አርጅቶ 147 ዓመታትን ከኖረ በኋላ በግብጽ ምድር በስደት በነበረበት ሕይወቱ አልፏል። ከዛም ልጁ ዮሴፍ አባቱን ከሞተበት ከግብጽ ምድር አውጥቶ ወደ ከነዓን ወስዶ በአንድ ዋሻ ውስጥ ቀብሮታል። ይህም ዋሻ አብርሃም ለመቃብርነት ይሆን ዘንድ በአንድ ወቅት የገዛው ዋሻ ነበር። የያዕቆብና የኤሳውን ታሪክ የዳሰስንበት የመጽሐፍ ቅዱስ ታሪኮች 9ኛው ክፍል በዚህ ይጠናቀቃል። በክፍል 10 ዝግጅታችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።